የትግራይ ወጣት አለ ፈጣሪ ፈቅዶለት ከሞት የተረፈ በጣም የሚያሳዝን ወጣት አለ እጅግ በጣም የሚያሳዝን ብርጭቆ ከሰበሩት ይቆርጣል አሁን የሆነው ሂደት ያ ነው የፕሪቶሪያ ስምምነት ማለት ተኩስ ማቆም ነፍጥ ማስቀመጥ ማለት ነው የምርጫ ቦርድን ውሳኔ በፖለቲካዊ መንገድ አስቀይረዋል የሚል ሐሳብ ያለ የህዋትን ክልሉ ላይ ያለው ነገር የሚወስን ነው ወይ መቀጠል ወይ ማቆም ተናስተለን እንደምቆያችሁ ነው ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴሊያችን ተጀምሯል በዛሬው የሐሳብ ዴሊ ቆይታችን ደግሞ በሀገራችን አንድ ተለቅ ያለ ጉዳይ ላይ ቆይታ እናደርጋለን አብራችሁን እንድትቆዩ በክብር እንጋብዛለን አብራችሁን ስትቆዩ ታዲያ ከስር የምትመለከቷትን የሰብስክራይብ ምልክት ብትጫኑ እጅግ በጣም ደስ ይለናል የደውል ምልክቷን ስትጫኑ ደግሞ በየዕለቱ ከሐሳብ ሚዲያ የሚወጡ ቪዲዮዎችን በፍጥነት ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማናቸውም ሐሳብ ካላችሁ ደግሞ በሐሳብ መስጫ ሳጥኑ ላይ አስቀምጡልን አብራችሁን ቆዩ በረከት እንደምን አለ አለን ይመስገን ሁሉ ሰላም እግዚአብሔር ይመስገን ያው ስለከረምክበት እንኳን እንዳመጣህ አትባልም ከርመህበታል ጠረጴዛው ላይ ዛሬ በተለይም ደግሞ ወደ ሰሜኑ ክፍላችን እንሄድና በጣም ስለሚያሳስበን እዛ አካባቢ ላይ ያለው ፖለቲካዊ ማህበራዊ ሰውኛ እንቅስቃሴዎች ስለሚያሳስቡን እሱ ላይ ዘለግ ያለ ቆይታ እናደርጋለን በተለይም ደግሞ ዛሬ የህወሓትና የምርጫ ቦርድ ጉዳይ የሚለይለት ቀን ነው ከሱ ጋር ተያይዞ ምናነሳቸው ጉዳዮች ይኖራሉ እዛ አካባቢ ላይ የተሰሙ ያሉ እጅግ በጣም አደገኛ ሚስጥሮች ይፋ እየሆኑ ነው የሚገኙት ከሱ ጋርም ተያይዞ ያሉ ሐሳቦችን በሰፊው እናነሳለን እንደው ግን እንደማማሻ እንደ ጉሮሮ መጥረጊያ አንድ ጉዳይ ብናነሳ ደስ ይለኛል ማማማቂያ የዶናልድ ትራምፕን ጉዳይ ብናነሳ ደስ ይለኛል ዶናልድ ትራምፕ ለሁለተኛ ጊዜ በስልጣን ዘመናቸው ልክ ስልጣን ላይ እንደመጡ ለሁለተኛ ጊዜ የመጀመሪያ የውጪ ይፋዊ ጉብኝታቸውን ወደ ሳውዲ አረቢያ አድርገዋል የመተማመኛ ካርድ ይባላል እቺ ነገር ብዙ ጊዜ ብዙ የአሜሪካ መንግስት በፕሬዝዳንት ሌቭል የሚሾሙት የዋይት ሃውስን ከያዙ በኋላ የመጀመሪያ ጉዟቸው የሚሆነው ብዙ ጊዜ እንደተለመደው ወደ ሳውዲ ነው የሚሄዱት መጀመሪያ ምክንያቱም መጀመሪያ ላይ የሳውዲ የፔትሮ ዶላር ስምምነቱን እንደ አሁንም አለን መንግስት በተቀያየረ ቁጥር ሌላ ስሜት እንዳይፈጥር አሁንም አለን ይሄ ውል ይጸናል አለን አጋርነት ላይ በጋራ እንሰራለን የሚል ሐሳብ ለማስረጽ ነው በነገራችን ላይ ደግሞ ሰሞኑንም በዛው የወጣ አንድ መረጃ አለ ባልተለመደ መልኩ የፕሌን ስጦታ ከኳታር መንግስት ተበርክቶላቸዋል እንደው ወደዚህ ወደ ጉብኝቱ መለስን በልና ቤኪ ይሄ የዶናልድ ትራምፕ ወደ ሳውዲ የተደረገ ጉዞ እንግዲህ ከዚህ ቀደም በነበረው ስልጣናቸውም ቀደም ሲል በያለው የመጀመሪያ ጉዟቸውን ያደረጉት ሳውዲ ነው አሁንም ሲመጡ ሳውዲ ነውና በሀገራት የመሪዎች ታሪክ ሌላው ትልቋን አሜሪካ ተዋትና በአፍሪካ ደረጃ መሪዎች የመጀመሪያ ስልጣናቸውን ይዞ የመጀመሪያ ጉብኝት የሚያደርጉበት የውጭ ሀገር በጣም ተጠባቂ ነው የሚሆነው ፖለቲካዊም ኢኮኖሚያዊም በጣም ብዙ አይነት ትርጓሜ ስለሚሰጠው አንድምታው ቀላል የሚባል አይደለም ከዚህ ቀደም የነበሩ የአሜሪካ መሪዎች አጋርነትን ማሳያ የመጀመሪያ አጋርህን ታሳይበት በጣም ትክክል ከዚህ ቀደም የነበሩ የአሜሪካ መሪዎች ይጓዙባቸው የነበሩትን ታሪኮች ስታይ ወደ ኋላ ወይ ብሪታንያ ወይ ካናዳ ወይ ሜክሲኮ ነው የሚደረገው የመጀመሪያው የሀገራት ጉዞ አሁን ዶናልድ ትራምፕ ይሄንን ትሬንድ ቀይረውታል ነው የተባለው ወይም ደግሞ ይሄንን ልምድ ቀይረውታል ነው የተባለው የኳታሩ ደግሞ ያው የሰሞኑ አወዛጋቢነት እንዳለ ነው እንደው ግን የዚህ የሳውዲ ላይ የሚጠበቁ በርካታ ነገሮች አሉ ቀደም ሲል ጠቀስ ያረከው የፔትሮ ዶላር ጉዳይ ቀላል የሚባል ነገር አይደለም ምናልባት ሰሞኑን የገቡበት ከሩሲያ ጋር ያሉት የመለሳለስ ሁኔታ ፍሬ ባያፈራ ያው ከሩሲያ ጋር መስማማታቸው ከዚህ ከነዳጅ ጋር ተያይዞ የሚያመጣላቸው ተለቅ ያለ ዋጋ አለው የሚያመጣው ፋይዳ አለው ነገር ግን እርሱ ባይሳካ ከሳውዲ ጋር ያላቸውን ግንኙነት የማጠንከር ፖለቲካዊ ግዴታ የሚጥልባቸው ሂደት ነው ይሄንን እንግዲህ ከንጉስ ቤን ሰልማን ጋር የሚሆን ከሌሎቹ ጋር የሳውዲ ልዑላን ጋር የመነጋገርን ከዚህ በኋላ ያላቸውን ስልጣን በደንብ የነዳጁንም የገንዘቡንም የምኑንም አጋርነቱን አስረግጠው የሚመጡበት ነው ተብሎ ይጠበቃል የዚህ የፕሌኑን ጉዳይ ቅድም አንስተነው ነበርና እኔ እንዴት አየሁት መሰለ
የአሜሪካ ኮንግረስ ሳያውቀው እንደዚህ አይነት ትልልቅ ነገሮች አይመጡም ስጦታዎች። ይሄ ደግሞ 400 ሚሊዮን ዶላር ነው። ምን አስቦ ነው አልካል? እኔ ምን እንደመሰለኝ ታውቃለህ? በሰው ልጅ ታሪክ ምናልባትም በአሜሪካ የ100 ዓመት የመንግስትነት እድሜዋ ላይ ትልቁ ጉቦ ብየዋለሁ። ኦፊሻል የሆነ ጉቦ በጣም ማለት ትራምፕም ለመቀበልም ላለመቀበልም ግራ ተጋብተው ምንድን ያሉት አሁን ያለው ኤርፎርስ ዋን 40 ዓመት ሆኖታል አርጅቷል ምናምን የሚል ማስተባበያ እየሰጡ ሴኔቱን ለማሳመን ማለት አዎ ያው አጉርሱኝ ነገር ነው። እና ያንም ከተቀበልን በኋላ ወደ ትራምፕ ላይብረሪ ሌሎች ግልጋሎቶች ላይ ይውላል ተብሏል። ግን መነሻውን መመለከተው ግን እንደ ጉቦ ነው። እንደዚህ አይነት ማለት ትንሽ ነገር አይደለም። አንድ ደግሞ ፕሌን አይደለም፣ በዛ ላይ ሁለት ነው የሚያወጣው ብር። በዛ ላይ ብራንድ ኒው ነው፣ ሌግዠሪ የሚባል ደረጃ ላይ ያለ ፕሌን ነው። ነገርየውን በጣም አስቂኝ የሚያደርገው አሁን ለፕሬዚዳንታዊ ጉዳይ አይደለም የሚጠቀሙበት። ልክ ስልጣናቸው ሲያልቅና ምናልባት ትራምፕ ሲወርዱ ለግል መጠቀም ይችላሉ፣ በዛው ተጣጥቷል ይባላል። እና ይሄኛው አሁን አየህ እንትኑን አሁን ያልከውን ይሄ የጉቦ የሚባለውን ትርጓሜ በደንብ ሰፊ ያደርገዋል። በትክክልም ለፕሬዚዳንታዊ ቦታቸው መጠቀሚያነት አይደለም የተሰጠው ከኳተር መንግስት። በሌላ አንጻር ደግሞ ወደ አረቡ ሀገር ወደ አረቡ ዓለም ትራምፕ ያላቸውን ይሄ መጠጋጋት እና የወዳጅነት ማጠንከር ነገር ትመለከትበታለህ። እንትን ሆኗል እኛ ሀገር አሁን ካየህ ይቺ ሽምግልናና ሰርግ እንዴት ነው የሚል የሆነ ውዝግብ አለ አይደለ? ሽምግልናው ሰርግ እየመሰለ ነው አሁን። የትራምፕና የሳውዲም የኳታርም እዛ አረቡ ዓለም ያለውም ግንኙነት እንደዛ እየመሰለ ነው ማለት በቃ ድል ያለ ሰርግ ነው፣ ግን ሽምግልና ነው። እንደውም እኮ ቅርብ ጊዜ ካስታወስክ የጋዛ ህዝብን አስወጥቶ በአዲስ መገንባት ምን ማለት ምናምን ሂደት ላይ ትራምፕ ከአረቡ ሀገር ጋር ከአረቡ ዓለም ጋር ያለው ተቀባይነት በጣም ወርዶበት ነበር። አሁን ደግሞ አዲሱ አጋርነት ፍሬ ያፈራበት አይነት ስሜት አይተናል። ያው የአሜሪካ መንግስት በነገራችን ላይ ስጦታዎችን ተቀብሎ ያውቃልም ይቀበላልም። ከረንትሊም እንደዚህ አይነት ስጦታ ተቀብሎ ያውቅም። ግለሰብን ደግሞ ታርጌት ያደረገ ደግሞ ስጦታ መጥቶ አያውቅም። ለአሜሪካ መንግስት እንደ መንግስት ነው የሚሰጠው። አሁን ግን እንደ ግለሰብ እንደ መሪ ለአንድ ትራምፕ እንግዲህ የክፍለ ዘመኑ ትልቁ ጉቦ ብለነዋል። በዛ ላይ ደግሞ እንግዲህ የዓለማችን ቱጃር ነው ሰውየው። እንግዲህ ለሱ ነው እንደዚህ አይነት ሌክዠሪ ፕሌን የምትሰጠው። ለማናቸውም ይሄ መነጋገሪያ ነው። ዛሬ የሳውዲ ጉብኝት ተጀምሯል። ምናልባት ቀጣይ በሚኖረን የሀሳብ ዴሊ ጠረጴዛችን ላይ ይህንን ጉዳይ በሰፊው አንስተን አንድምታዎቹን የምንተነትነው ይሆናል። ምክንያቱም ቀላል ፖለቲካ አይደለም። ዓለም ላይ የሚፈጥረው የዚህ አሰላለፉ ላይ የሚፈጥረው ተጽዕኖ ቀላል የሚባል አይደለም። እሱን በሰፊው እናነሳለን። ወደ ዋና ጉዳያችን ንግባ። በረከት ስንመለስ በዋናነት የምናነሳው ከህወሓት ፖለቲካ ፓርቲና ከምርጫ ቦርድ ጋር ተያይዞ ያለው ፍጥጫ የመጨረሻው ምዕራፍ ላይ ደርሷል። እዛ ምዕራፍ ላይ የሚጠበቁ ነገሮች ምን አሉ የሚሉትን በሰፊው እናነሳለን። ከዛ ባለፈ ደግሞ በጊዜያዊ አስተዳደር ወቅት ላይ የነበሩት ፕሬዚዳንት የነበሩት አቶ ጌታቸው ረዳ ከባባድ የሚባሉ ሚስጥሮችን አውጥተዋል። እዛ ክልል ላይ ሲፈጸሙ የነበሩ እነዚህ ጉዳዮችን ስንመለስ በሰፊው እንጨዋወትባቸዋለን። አብራችሁን ቆዩ። እሺ ተመልሰናል። በረከት በጣም አስገራሚ ጉዳዮች እየሰማን የምንገኘው በተለይም ደግሞ ከህወሓት የቀድሞ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በኩል በተደጋጋሚ እየወጡ ያሉ መግለጫዎች የሚያመላክቱት ክልሉ አሁን ላይም ምናልባት ወደ ዳግም ቀውስ ውስጥ እንዲገባ የማድረግ እሳቤዎች፣ ፍላጎቶች አሉ ወይ የሚል ነጥቦችን እንድታነሳ የሚያደርግ ነው። እንግዲህ ይለይለታል። ዛሬ እኛ ስቱዲዮ እስክንገባ ድረስ ምንም አዲስ የሰማነው ነገር የለም። በእርግጥም ከብሔራዊ ምርጫ ቦርድም የወጣ መግለጫ የለም። ምናልባት ግን ቤተሰቦቻችን እኛም ከስቱዲዮ ከወጣን በኋላ የሚወጡ ማናቸውንም መረጃዎች እንደተለመደው በፍጥነት እናደርሳቸዋለን በሀሳብ ሚዲያችን። እንዴት አገኘው መግለጫውን? መጀመሪያ ምንም አታመጡም እያለ ነው ዶክተር ደብረጽዮን። ህጋዊ ፍቃዳችን ታደሰም አልታደሰም እኛ እንቀጥላለን እያለ ነው። አዎ ሁሉን ነገር መጠራጠር ከንቱነት ቢሆንም ሁሉን ነገር ደግሞ አምኖ መቀበል ይበልጡኑ ከንቱነት ነው። ለመሰለ እንደዚህ ያልኩ
ህወሓት እያደረገ ያለው ነገር የፕሪቶሪያውን ስምምነት በቃ እንደ ሉዓላዊነት ማስጠበቂያ የራሱን ህልውና ማስጠበቂያ መተማመኛ እኔ ብነካ ፕሪቶሪያ ተነካ ፕሪቶሪያ ከተነካ ደግሞ መንግስት ላይ ዓለም አቀፋዊ ጫና ይደርሳል ጫና ደግሞ ከደረሰበት መንግስትን የሰላም ስምምነቱን የጣሰ አድርጎ የመምጣትና እዛ ጋር ነጥብ የማስጠያ ፕሮሰስ አድርጎ ነው የተመለከተው ግን ፕሪቶሪያው ላይ ህወሓት አንብቦ ሲፈርም ብሏል በሰላም የሀገሪቱን ህገ መንግስት ሊቀበል ሌላው ቀርቶ የፌደራል ተቋማትን በፌደራል ፖሊስ የሀገር መከላከያ ገብቶ ድንበርና ሰላም ማስጠበቅ ላይ ሁሉ ነገር ላይ ተስማምቶበት ነው የገባው ሶ አሁን ሁሌም የሚያነሱት ነገር እንደው አንድ ባልደረቤ ምናለ እዚህ ጠረጴዛ ላይ የሚቀርብ የፕሪቶሪያ ሰዎች ራሱ ፕሪቶሪያ እንደዚህ የሚያነሱት አይመስልም እና ይቻንደያለች ራሱ እንደዚህ ያነሱ ለምን ታዲያ ሰከንድ ፕሪቶሪያ ብለን እዚህ የሆነ አንድ ስቴት ነገር ማቋቋም እንደው የሆነ ክልል እንደው ቢሰይም እሺ እና አሁን እዚህ ላይ አንዳንድ ክሪቲካልና ወሳኝ ነገሮችን ታያለ እዚህ ንግግሩ ላይ መግለጫው ላይ የተመለከትኳቸው ነገሮች አሉ አንደኛ የዚህ ምርጫ ቦርድ ህልውናውን ካልጠበቀና የምርጫ ቦርድን ውሳኔ በፖለቲካዊ መንገድ አስቀይረዋለሁ የሚል ሐሳብ ያለ ይህ ደግሞ በጣም የተበላሸ በ27 ዓመት ሂደት ውስጥ መንግስት ሆነ የመራህ ሰው ከህገ መንግስት ጀምሮ ያረቀቅና ያጸደቅ አካል ይሄ ጠፋል ተብሎ አይጠበቅም ሶ ይሄ በጣም ትልቅ ስተት ነው ሁለት ደግሞ እውቅና የሌለው ድርጅት እንዴት ድርጅት ሊሆን ይችላል እንዴት በሀገራዊ በክልላዊ ጉዳዮች ላይ ሐሳቡንም ስራም ሊሰራ ይችላል በቀጣይ ደግሞ የምትመለከተው አደጋ የሆነ ፓርቶች አሉ ከዚህ በኋላ አንደኛ የህግ አስከባሪ አካላት ፓርቲ ካልሆነ በዚህ በኩል ደግሞ ቲዲኤፍ አለ ይሄ ፓርቲ ነው እንኳን ቢባል በፓርቲ እይታ ትከታተለዋለህ ትሄዳለህ አብረህ ትግባባለህ ትሰራለህ ፓርቲነቱ ግን ካበቃ ማን ብለህ ድርጅት አንድ ድርጅት የህዝብ ስብስብ እውቅና ከሌለው ወይ ድር ነው ወይ ማህበር ነው ካልተባለ ወይ ቁም ነው ተብሎ ሊስት ካልተደረገ ቬሪፋይ ካልተደረገ ስብስብ ሁሉ ወደ አደጋ ውስጥ የመግባት አቅም አለው በዛ ላይ ደግሞ የታጠቀ ኃይል አለው ይህ ከባድ ትሬት ነው እዚህ ላይ ደግሞ ሌላ ነገር ሊጨምርልህ ንግግሩ ላይ ወደ መጨረሻ ላይ ምን ይላል መሰለህ 5 ክረምቶች አልፈዋል ስደተኞች ከዚህ በኋላ ይበቃናል እናንተ ባታመጡንም እኛ እንመጣለን ብለዋል እቺ ነገር 6ኛ ክረምት በመጠለያ መሆን አንፈልግም እቺ ነገር እንደምን እንዳየው አታውቃለህ በጣም ከባድ ፖለቲካ ነው እዚህ ውስጥ የተሰራው ቅድም ያነሳውልህ ነገር ማለት ነው ሁሉንም ነገር መጠራጠር ችግር ቢኖረው ሁሉን ነገር አምኖ መቀበልም ደግሞ ይበልጥ ሞኝነት ነው ብዬ ያስኩበት ፓርቲ ነው ምክንያቱም እነዚህ ተፈናቃዮች የሚሄዱት የት ነው የይገባኛል ጥያቄ ያለባቸው ቦታዎች ነው በሪፈረንደም ይወሰናል የተባሉ ቦታዎች ላይ ነው እዚህ ቦታዎች ላይ እነዚህ ሰዎች አንተ ፖለቲካን ሰርተ በሉ ሆበሉ የዓለም አቀፍ ማህበረሰቡን ዳይሜንሽን ፎከስን ሽፍት ለማድረግ የተጠቀምክበት ሂደት እነዛ ሰዎች እዛ ቦታ ላይ ሄደው ሲሰፍሩ ለሚደርስባቸው የደህንነት ስጋት ማን ነው ኃላፊነቱን የሚወስደው ማን ነው ደግሞ ወደዛ የሚያመጣቸው እንደው ሄዱ ደግሞ ብለን ደግሞ ብናስብና ትንሽዬ ነገር ኮሽ ብትል የሚፈጥረው ክራይሲስ ጦርነት ሊያስነሳ ይችላል እነዛ ሰዎችንስ ህዝብ ናቸው እኮ አንተ ለነሱ መጠንቀቅ እየተገባ እነሱ እንኳን ቢሉ ኖ እኔ ሰላማችሁን ደህንነታችሁን ሳላስጠብቅ አትሄዱም አማራጭ ቦታ አዎ ያስፈልጋችኋል ስደተኞች ናችሁ 5 ክረምት ማለት ከባድ ችግር ነው እሱም የሱ ዝርክርክነት በየቀድሞ የጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ አንድ በጣም ክሪቲካል የሚባል ነጥብ በቃ ስለዚህ ሐሳብ ሙሉ ለሙሉ ሊዘጋ የሚችል ነጥብ ተናግረው ነበር
ምንድነው ያሉት ተዚህ ይላል አይደለ? አዲስ አበባ መተው ሸራተን መግለጫ የሰጡ ጊዜ የዛሬ 2 ወር ገደማ እንደውም ተባረው ነው የመጡት ሸሽተው ነው የመጡት ምናምን የተባለው ጊዜ የዛ ጊዜ የሰጡት ምንድነው የፕሪቶሪያ ስምምነት ማለት ተኩስ ማቆም ነፍጥ ማስቀመጥ ማለት ነው። በቃ ከዚህ የዘለለ ምንም ነገር የለውም። ያንን ስምምነት ፈርመን ተግባሩን እዚህ ጋር መሬት ላይ ማውረድ ያለብን እኛ ነን ሲሉ ተናግረዋል። እንግዲህ ዶክተር ደብረጽዮን ምንድነው ያሉት ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ የፕሪቶሪያ የሰላም ስምምነትን የፈረምነውም ሆነ ጊዜ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርተፍኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያ ስምምነት ይቀጥላል ሲሉ ተናግረዋል። አንደኛ የፕሪቶሪያው ስምምነት የፈረምነው ምርጫ ቦርድ ሰርተፍኬት ስለሰጠን አይደለም። በምርጫ ቦርድ ሰርተፍኬት ያቋቋምነው ጊዜ አስተዳደር የለም። በምርጫ ቦርድ ሰርተፍኬት የሚሆን ወረቀት የተሰራ ስራ የለም ሲሉ ነው የገለጹት። ፋይን እንደዛ ካልሆነ ለምንድን ነው ከዚህ ቀደም በተደጋጋሚ 2016 ላይ ተሰጥቶን የነበረው ሰርተፍኬት ምርጫ ቦርድ በዛው ያስቀጥልልን ሲል ተደጋጋሚ ሲጠይቅ የነበረው? ኦኬ ሁለቱ ፓራሌል የሚታዩ ከሆነ ምን ያስፈልገዋል ታዲያ? አሁንም እኮ እንደዚህ ማለት አይጠበቅበትም። ኢቭን የዛሬው የግንቦት 5ቱ የምርጫ ቦርድ ውሳኔ ህወሓት ሊያሳስበው አይገባም። እንደዛ ብሎ ከሆነ መግለጫም ሊሰጥበት አይገባም በጭራሽ ካላሳሰቡ። እንደዛ ከሆነ ምን ማለት መሰለ ቤኪ፣ በቃ ክልሉ ላይ እኔ ነኝ ኃላፊነት ያለኝ እንደማለት ነው። እኔ ነኝ ገዢ እንደማለት ነው። እሱ ደግሞ በሀገሪቱ መገዣ ህገ መንግስት መሰረት ሊሆን የማይችል ነገር ነው። ምክንያቱም ጊዜ አስተዳደር ይቋቋም። ኦኬ አቶ ጌታቸው ረዳ የተባሉ ሰው ጊዜ አስተዳደር ሆነው ክልሉን ሲመሩ ቆዩ። ከዛስ አሁን ተተኩ አይደለ? ይሄ ምንድነው ክልል ውስጥ የፕሪቶሪያ ስምምነት ተግባራዊ መደረጉን ማሳያ ነው። ስለዚህ ህወሓት ምንድነው ፍላጎቱ? በጊዜ አስተዳደር ውስጥ መመራት የማይችልበት ምክንያት ምንድነው? ጊዜ አስተዳደሩን መደገፍ የማይችልበት ምክንያት ምንድነው? ፋይን አቶ ጌታቸው ረዳ እንትን የመጡ ጊዜ አዲስ አበባ መተው እኔ እሷ መግለጫ በጣም ነው የምወዳት። ይሄ በትክክልም ታፍኖ የቆየ ስሜታቸውን ያወጡበት ነው የሚመስለኝ አቶ ጌታቸው ረዳ። እሱ ላይ ምንድነው ያሉት? በቆይታቸው የሆነ ነገር ሊያደርጉ ሲሉ አይ የመባል አይነት ነገር ነበረ። የሚወሰኑ ውሳኔዎች እርሳቸው የጊዜ አስተዳደር ፕሬዚዳንት ሆነው ነገር ግን የሚወሰኑ አንዳንድ ውሳኔዎች ግር ይላቸዋል፣ አያውቁም። የሚያውቋቸው ነገሮች ነበሩ። ዘን እጅ መጠምዘዝ አይነት ባህሪ ነበረ። እንግዲህ እስከ ኬላ ድረስ ደጋግመን አንስተነዋል። የራስን ኬላ እስከ ማቋቋም ድረስ። ኦኬ እሺ፣ እዚህ ጋር የተፈናቃዮቹ ላይ ፎከስ እናድርግ፣ ክልሉን መልሶ ማልማት ላይ ትኩረት እናድርግ፣ ገበሬው ወደ ስራው ይመለስ፣ እንደው ይቺ የማዕድኗም ነገር ብትሆን ችግር የለውም፣ እንደው ቢያንስ ሰው ይቀድማል እዚህ ጋር ብለው ነገሮችን እያዩም እንዳላየ ሲያልፉበት የነበረው ነገር ነበረ። እሱን መደገፍ አልቻሉም። ስለዚህ የህወሓት ፍላጎት ትግራይ ላይ ምንድን ነው የሚለው ጥያቄ በሰፊው የሚነሳ ነው። ዛሬ የብሔራዊ ምርጫ ቦርድ የሚወስነው ውሳኔ የዚህንም የህወሓትን ክልሉ ላይ ያለውን ነገር የሚወስን ነው። ወይ መቀጠል ወይ ማቆም። ህጋዊ ሆኖ የመቀጠል ነገር ግን አናስተውልበትም። ምክንያቱም ከብሔራዊ ምርጫ ቦርድ እንደ ማንኛውም ፖለቲካ ፓርቲ የተሰጡት ማስተካከያዎች፣ ማሻሻያዎች ስላልተስተካከሉ እዚህ ጋር አንድ ነገር እናንሳ። ህወሓት አንዳንድ ነገር ተምታቶበታል ብዬ አስባለሁ። የተራዘመው የጊዜያዊ አስተዳደሩ ጊዜ ነው እስከ ምርጫ ቦርድ ድረስ እንጂ የህወሓት ህልውና አይደለም። የህወሓት ህልውና የሚወሰነው በምርጫ ቦርድ ነው። ይሄ ግን የተወሰነው ማራዘሚያ የተሰራው ግን ጊዜያዊ አስተዳደሩ ነው። ማለት ለጊዜያዊ አስተዳደሩ ተራዝሟል ሲባል ለሱ እየመሰለው ይሆን ትላለ። ምክንያቱም ይሄ ግልጽ ነው። በጣም ህፃን ልጅ ብታመጣው አንደርስታንድ ሊያደርገው የሚችለውን ነገር ነው እየሳቱ ሰፓሬትሊ ነው መታየት ያለበት ሁለቱ። አሁን የምናወራው ስለ ጊዜ አስተዳደሩ አይደለም። የምርጫ ቦርድም ጉዳይ የጊዜ አስተዳደሩ ጉዳይ አይደለም። ህዝቡም ጥያቄ እያነሳ ያለው ይበቃኛል ብሎ እያለ ያለው ከዚህ በኋላ ምንም አይነት ነገር ይሄ ወደ ቀደሙ አይነት እልቂት መግባት አልፈልግም እያለ ያለው ከቲፒኤልኤፍ አካሄድ ጋር ነው።
በነገራችን ላይ ማለት ነው ይሄ ቀነ ገደብ ዛሬ ያበቃል። ከሳምንት በፊትኛ እየተናገርን ነበር እዚህ ሾው ላይ ተመልካቾች ወደኋላ ሄደው ማየት ይችላሉ። 5 ቀን ቀረው 3 ቀን ቀረው እያለን እኛ በደንብ እያነሳ ነው ነበረ። እንደ ፓርቲ ግን ግድ አልሰጠውም። ለመሰለ ሁሉን ነገር ከዚህ በፊት በነበረበት ጊዜ ሲያደርግ የነበረው ሁሉም ነገር በፖለቲካዊ ውሳኔ እንጂ ህገ መንግስት ያወጣውን ህገ መንግስት እየተከተለ ሲሰራ አልነበረም። ህግ አስፈጻሚውንም ህግ ተርጓሚውንም ሲመራ የነበረው በፖለቲካ ውሳኔ ነው። አሁንም የዚህ የምርጫ ቦርድን ነገር በፖለቲካ ውሳኔ ይስተካከላል የሚል እምነት አለው። ምርጫ ቦርድ ውሳኔ እስካሁን ድረስ ተጠባቂ ነው። ግን ህወሓት በግልጹ የምነግርህ ነገር ምርጫ ቦርድ ምንም አለ አላለ፣ መንግስት ምንም አለ አላለ፣ ህወሓት የሚያሳስበው ወርቁ ነው እንጂ እሱ እሳቤው ምርጫ ቦርድ ምን አለ፣ ፓርቲነቴን አጣለው፣ ህዝቡ እየተጎዳ ነው፣ ምንም ግድ አይሰጠውም። እሱ የሚያሳስበው ወርቋ በነገራችን ላይ እንደው ይሄ የሆነ ተአምር ተፈጥሮ እንደው ከዛ ቦታ ገሸሽ ብሎ እንደው ቀይ ባህር ውስጥ ቢገባ ተከትሎ ቀይ ባህር የሚገቡ ናቸው። ህወሓት እያሳሰበ ያለው ዋናው ነገር የወርቁ ጉዳይ ነው። ስለዚህ አሁንም ቢሆን ነው የምልህ ከምርጫ ቦርድ ተሰርዛል የሚል ዛሬ መግለጫ ፕሪዲክት እናድርግ። ዛሬ ከህወሓት ምርጫ ቦርድ ህወሓትን ሰርዣለሁ ቢል ኦፊሻሊ ቢል ምን ብሎ እንደሚያስብ ታውቃለህ? ከዚህ በፊት በትጥቅ ትግል ውስጥ ሬብል ውስጥ አንድ ላይ ገብተው የተገኙ ፓርቲዎች ይሰረዛሉ የሚል ህግ ራሱ አጽድቆ እሱ ህግ መልሶ ስለያዘው በፕሪቶሪያ ውል ስምምነት ደግሞ ወደ ቦታው ስለተመለሰ በፖለቲካ ውሳኔና መንግስትም ወደ ሰፊ በመሆን በልዩ ሁኔታ ብሎ ስለመዘገበው አሁንም ለምጣዱ ሲባል አይጧ ትለፍ ተብሎ አሁንም ቢሆን የፌዴራል መንግስት በቃ ተውት ኢትስ ኦኬ ይቀጥል የሚል ውሳኔ ነው እየጠበቀ ያለው። ማለት የፌዴራል መንግስቱ ይቀጥል ይለዋል ነው የምትለኝ? በቃ እሱ የህወሓት እሳቤ ውስጡ ላይ ያለው ማለት ነው። አሁንም ከዚህ በፊት ይሄማ በጣም እኮ ትልቅ እንትን ነው ማለት እንዴት ከማን ጋር ነው ጸብ የገባውስ? መጀመሪያ ማንንስ ነው አልቀበልም ያለው? አሁን የጊዜ አስተዳደር ቅያሪ ላይስ ማን የመጣ ሰው ተመልክተናል? ማለት በዚህ ደረጃ ያስባሉ ብዬ አላስብም እኔ። በረከት ለምን መሰለህ የፌዴራል መንግስቱ ራሱ እዚህ ጉዳይ ውስጥ ኢንቮልቭ እንዲያደርግ አይፈልጉም። አሁን ነገር እየሆነ እኮ የለ የባለፈው ሳምንት መግለጫቸው ላይ ህልውናችንን በግድ ያስጠብቅ አይነት ነገር ውስጥ እንዳሉ ግን ግልጽ ነው። የባለፈው መግለጫ ላይ ምን ትክክል ነው፣ ግልጽ ነው። ግን የባለፈው መግለጫ ላይ አሁን በዚህ ሳምንት መጨረሻ ያወጡት መግለጫ ላይ ምን ብለዋል? ቅዳሜ ዕለት ይመስለኛል ያወጡት መግለጫ ላይ ምን ብለዋል? ይሄ የህጋዊነታችንን ጉዳይ የፌዴራል መንግስቱ ጣልቃ ይግባበት፣ የዓለም አቀፉ ማህበረሰብ ጣልቃ ይግባበት፣ የፕሪቶሪያው ስምምነት ሽማግሌዎችም ጣልቃ ይግቡበት ብለዋል። ይሄ ማለት ምንድን ነው? የብሔራዊ ምርጫ ቦርድን እንትን አድርጉልን፣ ፑሽ አድርጉልን ነው። ኦኬ አሁን እነሱ ቀጥታ የፌዴራል መንግስት ከነሱ ጋር እንዲነጋገር አይደለም የሚፈልጉት፣ በዚህኛው በኩል ሄዶ ምርጫ ቦርድን ፑሽ እንዲያደርግላቸው ነው የሚፈልጉት። አሁንም እሱን እየፈለጉ አይመስልህም? አሁንም እሱን ነገር እየፈለጉ ቀጥታ ንግግሩን አይደለም የሚፈልጉት፣ ፑሽ መደረጉን ነው። እንደው ምን ይሆናል መሰለ አንተ ካልከው በተቃራኒ ነኝ ነኝ። ይሄ ከዚህኛው ሐሳብ ይልቅ ኦኬ ተሰረዘ ፋይን። ስለዚህ ከዚህ በኋላ ወደ ታድሶ ማዕከል አለ አይደለ? ታድሶ ማዕከል በሶስት ዙር የገባ የትግራይ ወጣት አለ፣ ፈጣሪ ፈቅዶለት ከሞት የተረፈ በጣም የሚያሳዝን ወጣት አለ፣ እጅግ በጣም የሚያሳዝን። እሱን ታድሶ ውስጥ የገባውን ወጣት ድጋሚ ለማገዶነት ወደዚህ ይዘውት ይመጣሉ። አንደኛ። ሁለተኛ ክልሉ ላይ ያለው ጊዜ አስተዳደር እንግዲህ ጀነራል ታደሰ ወረደ ናቸው አይደለ አሁን ያሉት። የእርሳቸው ዕጣ ፈንታም ጥያቄ ምልክት ውስጥ የሚገባ ነው። እርሳቸውንም ከዛ የማባረር አይነት ተግባር የመፈጸም ሙሉ እድል ይኖረዋል። እነዚህን አደረገ ማለት ምንድን ነው? ክልሉ ከማዕከላዊ መንግስት እንዲሁም ከትግራይ ህዝብ የተሰየመ ጊዜያዊም አስተዳደር አይኖረውም።
እንደገና ወዴት ይሄዳል? ወደ ታጣቂዎች መሪነት የሚሸጋገር ክልል ይሆናል። ይሄን ነው ሙሉ ለሙሉ ሊያደርጉ የሚችሉት። ይህችን ካለ ምክንያት አላልኩም በረከት። ወደ መጀመሪያ ታሪኮች እንመለስ። ወደ መጀመሪያ ታሪኮች ማለት ከዛሬ 6 ዓመት በፊት የተፈጠሩትን ነገሮች እናንሳ። ልክ የለውጥ መንግስት ተፈጠረ ተብሎ የህወሓት ሰዎች ምንድን ነው ያደረጉት የሚለውን እናንሳ። መጀመሪያ አዲስ አበባ ውስጥ ሌክዠሪ ሆቴል ውስጥ ነበሩ፣ በየመኖሪያ ቤታቸው ነበሩ። ከዛ ቀስ ብለው ወደ መቀሌው ፕላኔት ሆቴል ገቡ። ከዛ ከፕላኔት ሆቴል በኋላ ቀመሩ ተጀመረ፣ የምናስታውሳቸው ፎቶዎች። ከዛስ በነዛ በ27 ዓመታት ውስጥ በእነርሱ ውክልና ሲተዳደር የነበረው ክልል አሁን በቀጥታ በውክልና ሳይሆን በቀጥታ የነሱ አስተዳዳሪነት ተቀየረ። ታስታውሳለህ? ከፌደራል መንግስት የተወከለ መሪን እኮ አመራርን፣ ፕሬዚዳንትን፣ እነዚህ የፓርቲ ሰዎችን እኮ እናንተ የብልጽግና ሰዎች ናችሁ ብለው አባረዋል። ያንን ለምንድን ነው ያደረጉት? እኛንን ይህን ክልል የምናስተዳድረው በሚል ነው። ሶ አሁንም አቶ ታደሰ ወረደ የብልጽግና ሰው ነህ አንተን አንፈልግም ተብሎ ላለመባረሩ ምንም ዋስትና የለውም። ዛሬ የሚወስን ነገር ነው ይሄ። በየማሰልጠኛ በየታድሶ ማዕከል ውስጥ ያለው ወጣት ተመልሶ ነፍጥ ላለማንገቡ ምንም ማስተማመኛ የለም። አቶ ጌታቸው ረዳ ትናንትና የሰጡት ቃለ መጠየቅ ላይ በተናገሯቸው እያንዳንዱ ንግግሮች ውስጥ እኔ እንደውም ሲሰማኝ የነበረው እንደዚህ ነው፣ ዳግም ወደ ኃይለኝነት መመለስ። ምክንያቱም በረከት የወርቁ ፖለቲካ ቀላል አይደለም። በዚህ በወርቅ ፖለቲካ ውስጥ ገንዘብ ነው ያለው። በዚህ ገንዘብ ውስጥ ብዙ የሚገዛ ነፍስ ይኖራል። ሌላስ በረከት የጠላት ወዳጄ ነው የሚለውን እኮ በትክክል የተመለከትነው በህወሓት ነው። ኤርትራ የማነች ጠላቴ ብላ የምትለው? ጠላት ሆነው የነበሩት ማንና ማን ናቸው? ህወሓትና ኤርትራ መንግስት ምንና ምን ነበሩ? አሁን ግን የኤርትራ መንግስት ከፌዴራል መንግስቱ ጋር ጠላት ነው ብሎ ስለሚያስብ ህወሓት አሁን እሱ ምን አደረገው? ወዳጅ አደረገው። እሺ ሶ ከዚህ ጋር ተያይዞ የኤርትራ መንግስት ቀላል ሚና ይኖራል ብዬ አላስብም። ገንዘብም ጭምር ከዚህ ከወርቅ ንግዱ እየተሰጠው ስለሆነ ብዬ አምናለሁ። ጥሩ ሐሳብ። እኔ እዚህ ላይ አንድ ነገር ላክልበት። ህወሓት ምርጫው የተሰጠውት ነበረ ካስታወስክ፣ እንደ አዲስ የመመዝገብ ምርጫ ስቲል ኦፕን ነው ለሱ። አሟላኮ ነው ክራይቴሪያዎቹን። ለምን ህወሓት ክራይቴሪያ የማሟላት ነገር ብዙም አይከብደውም ለህወሓት፣ ግን ለምን እንደ አዲስ አይመዘገብም የሚለው ነገር ለምሳሌ እናንሳ። ኦፕሽኖች እኮ አሉት። ኦፕሽኖች ጠበው ህወሓትን አጣብቅኝ ውስጥ ለመክተት የተካሄደ ሂደት አስመሰሉ። ግን ኦፕሽኖች አሉት። ህወሓት እንደ አዲስ አይመዘገብም በፍጹም ተናግሯል። ደግሞ ማያደርገውም ለመሰለ ማያደርገው የቀድሞውን ይዞ መቀጠል ነው የሚፈልገው። የቀድሞና ያሁኑ ስሙ ራሱ ነው፣ ግብሩ ራሱ ነው፣ አመራሮቹ ራሱ ሁሉ ነገር ራሱ ነው። በአዲስ መመዝገብ ግን ትልቅ ኪሳራ አለው። ኪሳራው ምን መሰለ? ህወሓት እንደ ፓርቲ ብዙ ሚሊዮን ብሮች ምናልባትም በቢሊዮን የሚቆጠር ብሮች አሉት እንደ ፓርቲ። እነዛ ገንዘቦች በድርጅቶች በግለሰቦች እንዲሁም በፓርቲው አካውንቶች ላይ ተቀምጠዋል። አሁን ለምሳሌ በድርጅቶች ላይ እንኳን ብንመለከት ወደ 20 ምናምን የሚደርሱ ድርጅቶች ላይ ያለው ገንዘብ አለ። ስለዚህ እንደ አዲስ ሬጂስተር ቢያደርግ የመጀመሪያው ህወሓት የሚባለው ድርጅት ነው ያ ገንዘብ ያለው። አየር ላይ የሚቀር ገንዘብ አለው። እሱ እንደ አዲስ ተመዝግቦ ችግር ከሚመጣ እንደ አዲስ ተመዝግቦ ህብረተሰቡን ለዳግም ችግር ከመዳረግ ከፌዴራል መንግስቱም ጋር እሰጣ ገባ ውስጥ ከመግባት ከውጪ ሀገራት ካሉ ዲፕሎማቲክ ኮሚኒቲዎች ጋር ሁሌም ቅራኔ ውስጥ ጭቅጭቅ ውስጥ ሁሌም አልቃሻ ከመሆን ይህን መንገድ ተከትሎ መሄድ ይችላል። ግን ያ ገንዘብ ይቀርበታል። ህወሓት እኔ ልገረ በምንም መስፈርት ልታስቀምጠው ትችላለህ። ትላንትና ደግሞ ኢንተርቪውን እንዳየነው ደግሞ ገንዘብና ገንዘብ ነው ዋና የሱ መንቀሳቀሻ። ለገንዘቡ ሲል እንደ አዲስ ሬጂስተር አያደርግም። ሁለት እንደ አዲስ ደግሞ ሬጂስተር ካላደረገ ደግሞ የፖለቲካ ውሳኔ ይጠይቃል። እሱ ደግሞ በህገ መንግስቱ መሰረት ደግሞ አይሆንም። እሱ ደግሞ የማይሆን ከሆነ ህወሓት ዳግም ነፍጥ የማንሳት እድል አለው። ህወሓት ዳግም የተገኘችዋን ሰላም የማጨለም ተስፋና ሂደት አለው። ለምሳሌ
የትላንትና የጌታቸው ኢንተርቪው አውቃለሁ እንዳልተኛ እሱን ስታናመሸ እኔ አልቻልኩም። የሆነ ሰዓት ላይ በቃ እንቅልፍ ወሰደኝ። ካነሳቸው ነገሮች ውስጥ እስቲ እናንሳቸው በደንብ። ትላንትና የጌታቸውን ንግግር ሳይ ምን ትዝ አለኝ መሰለህ? ልክ እንደ ብርጭቆ ከሰበሩት ይቆርጣል። አሁን የሆነው ሂደት ያ ነው። ጌታቸውን ሰበሩት፣ ቆረጣቸው፣ በተነው። ትላንትና የወጡት ሚስጥሮች ብዙም አልደነቀኝም። ለምን አብዛኞቹን ማቃቸው ናቸው፣ የተወሰኑት ደግሞ ምን ገምታቸው ናቸው። ካነሳ ውስጥ በትንሹ 70-80% እዚህ ጠረጴዛ ላይ እኔ እናንተ አንሰናቸዋል። ለምን የአደባባይ የፀሐይ ላይ ሚስጥሮች ስለነበሩ። ለምሳሌ መመልከት እንችላለን። ህወሓት አመራር ሁሉን ነገር መቆጣጠር ይፈልጋል ብሏል አይደል? ቤተክርስቲያኑንም ምን ሲሰራበት እንደነበር እናያለን። እቁቡልም ማህበሩም ላይ እያንዳንዱ ነገር ውስጥ ህወሓት 1 ለ5 አደራጅቶ ያልገባበት ቀዳዳ የለም። ምን አይነት እርግማን የሆነ ድርጅት እንደሆነ ነው የምትመለከተው። ከዛ ደግሞ ልክ ችግር ሲፈጠር ልክ እንዳሁኑ አይነት ችግር ለምሳሌ በሱ መዝረክረክ ውስጥ በሱ እምቢባይነት ውስጥና በሱ እልህ ውስጥ ጉባኤ ባለማድረጉ ከምርጫ ቦርድ ጋር ህጋዊ ፕሮሰሶችን መጨረስ ለዛውም ራሱ ያወጣው እኮ ነው። አሁን ብልጽግና አውጥቶ ሰጥቶት ቢሆን ብልጽግና ሆን ብሎ ሊጎዳው ነው ብለን አንደርስታንድ፣ ግን ራሱን ያወጣው ሶ አሁን ህወሓት ምንድን ነው ያለው? በሱ ሰዓት ሲገርፍ ህጎች ሁሉ ይሰራሉ፣ ለሱ ሲሆን ግን አይሰራም። ሶ ህወሓት ምንድን ነው ያለው? ልክ ችግር ውስጥ ሲገባ ትላንትና ጌታቸው ይተናገራል። የትግራይ ህዝብንና ፓርቲውን የማጣመር ሂደት አለ። ህዝብማ ህዝብ ነው። ከህወሓት በፊት ነበረ፣ ከህወሓት በኋላ ይኖራል። ህዝቡማ ወርቅ ህዝብ ነው። በቃ እኮ ቀለዱበት። ዳግም ህይወቱን እንዲኖር እንኳን አልፈቀዱለትም። በቃ በሉት፣ በዘበዙት፣ አስጨረሱት። ግን አሁን ልክ ችግር ሲመጣ ምን ያደርጋሉ? ፓርቲውንና ህዝቡን አንድ ላይ ያጣብቁታል። ለዛውም የህዝቡን እጅግ በጣም ከፍ ያለ በደል ካደረሰበት ፍጹም ከሰው አእምሮ በላይ የሆኑ ነገሮችን ካደረሰበት አካል ጋር ወዳጅ እየሆነ ነው ይህን የሚያደርገው። በዚሁ መግለጫ ላይ የሰማነው ትናንትና እጅግ በጣም አስደንጋጭ ነገር በሰሜኑ ጦርነት በትግራዩ ጦርነት ላይ ትግራይ ውስጥ ከተፈጸሙ ጾታዊ ጥቃቶች፣ ሴቶች ላይ ከተፈጸሙ አስገድዶ መድፈሮች፣ በጣም ዘግናኝ ክስተቶች መካከል 76% የሚሆነው ጾታዊ ጥቃት በኤርትራ ሰራዊት የተፈጸመ ነው። ህወሓት አሁን ይህንን ካደረገው አካል ጋር ነው ወዳጅ እየሆነ ያለው። በማን ስም? በትግራይ ስም። ይሄ ነው እጅግ በጣም አሳዛኙ ክስተት። ፕሪዲክት እናርግ በረከት፣ ዛሬ የመጨረሻ ቀኑ ነው ብለናል። ምን ሊፈጠር ይችላል? ቢሆንለት ባይሆንለት የሚሉ የቢሆን ሀሳቦችን እናንሳ። ምናልባት ምርጫ ቦርድ እኔ አልጠብቅም። በእርግጥ ህወሓት ይህንን ትናንትና ዶክተር ደብረጽዮን ይህን ንግግር ተናግረው ህወሓት ይህንን እውቅና ሊያስመልስለት የሚችል ሰነድ አስገብቷል ብዬ አልጠብቅም። እንዲያ ቢሆን እንሰማ ስለነበር ማለት ነው። ሶ ምናልባት ምርጫ ቦርድ ተቀብሎት ቢቀጥል ምን ሊፈጠር ይችላል? ምናልባት ምርጫ ቦርድ ይህንን የዛሬውን ውሳኔ ውድቅ ቢያደርገው ምን ሊፈጠር ይችላል የሚሉ ሀሳቦች እናንሳ። ለመጨረሻ እዚህ ጋር ምን ማየት እንችላለን መሰለህ? ቢቀጥል ባይቀጥል የሚለውን እናንሳ። ባይቀጥል ብለን እናንሳ። ባይቀጥል ህወሓት ሁሌም ቢሆን ከትጥቅ ትግሉ ጀምሮ ባየነው ታሪክ ውስጥ አንደርስታንድ ባደረግነው ባክስቶሪውን ስንመለከተው ጦርነት ነው። በቃ ህወሓት ይሄን ነገር ባይቀጥልለት ቀጥታ ወደ ጦርነት፣ ወደ ሴራ ማሴር፣ ዳግም ቅድም ያነሳቸው ምስኪን ወጣቶችን እንደገና ብረት አስጨብጦ አስገድዶ ነው። ትላንትና የጌታቸው ንግግር ላይ ታስታውሳለህ? ከ90 ኪሎ ሜትር ምናልባት ቁጥሩን ልሳሳት ይችል ይሆናል
በቀኝ ብሎ ጦርነቱ የተመለሰ አካል ካለ ይረሽኑ ነበር። ዳግም ያ ታሪክ ዳግም የትግራይን ህዝብ ለጦርነት ይማግዳል ብዬ አስባለሁ። ቢሆንለት ደግሞ እንበል ሪሊ ግን አሁን እንትን ይላል። አሁን ይሄን ካነሳ እሺ የማለት እድል ያገኛል፣ እሺ የመባል እድል። ምክንያቱም ያ ሁሉ ወጣት አልቆ እንግዲህ አስብዛ የተሃድሶ ማዕከል ውስጥ በህይወት ተርፈው ከመጡት ውስጥ አብዛኞቹ ካጠገቦቻቸው ወዳጆቻቸውን፣ ወንድሞቻቸውን፣ ቤተሰባቸውን ያጡ አሉ። እንደው ቅቡልነት ያገኛል ብለህ ታምናለህ? ለማስታጠቁም እንደው እኔ እዛም ደረጃ ይደርሳል የሚል እምነት የለኝም። እንደኔ እምነት ምን አስባለሁ መሰለ፣ ጭሱን መቋቋም ካልቻልክ እሳቱን አትለኩሱ። ህወሓት አሁን እያደረገ ያለው ያንን ነው። ህወሓት ማርቲን ፕላውት የተናገረው ንግግር ላይ አንድ ንግግር አለ። ትግራይ ኮምፕሊትሊ ለሁለት እየተሰነጠቀች ነው። በእርግጥ እሱ የውጭ ሰው ስለሆነ ትግራይ ብሎ አንደርስታንድ አደረገው። እኔ ህወሓት በሚለው ልተካለት የእሱ ንግግር እንደተረዳሁት ማለት Tigray is now completely split down the middle. ህወሓት ለሁለት እየተሰነጠቀ ነው። ማሳያው ደግሞ ግማሹ ወደ ኤርትራ ሄዷል፣ ምስክርነት እየሰጠ ነው ጌታቸው። ግማሹ ደግሞ ወደ ፌዴራል መንግስት የመምጣት ሂደት አለ። እዚህ መሃል ደግሞ የጌታቸው ፓርቲ ደግሞ ተመስርቷል፣ ለሁለት መጥቷል። አሁን ህዝቡ አንደርስታንድ እያደረገ ነው። ብርሃን መፍጠር ባትችል ብርሃን ውስጥ ጨለማ አትፍጠር። አሁን ህዝቡ አንደርስታንድ እያደረገ ነው። ንግግሩ ላይ ትላንትና የተረዳሁት የጌታቸው ላይ ይሄ ወጣት የደረሰበት የንቃት ደረጃ ላይ ወደ ኋላ መመለስ አችልም። አብዛኛው ወጣት ከጌታቸው ጋር ነው ያለው። አሁን አማራጭ አለ። ገባ? ህዝቡ ትክክለኛ ነፃ ገለልተኛ ምርጫ ከተካሄደ ምናልባትም ቀጥሉ ህወሓት ከተካሄደ 100% አዲስ የተመሰረተው ፓርቲ ከፍተኛ የወጣቶችን ድጋፍ ስላገኘ ወደ ዘመድ እድል አለው። ይሄ ፓርቲ አደጋ ውስጥ የመውደቅ እድል አለው። ይሄ ፓርቲ ደግሞ ቲፒኤልኤፍ ይሄኛውን ፓርቲ በኃይል የማጥፋት ስራ ሊሰራ ይችላል። ከዚህ በፊት ህወሓት ትግራይ ውስጥ ከ5 በላይ የፖለቲካ ፓርቲዎች ነበሩ፣ እንዳለ ነው ያጠፋቸው። ይሄኛውንም ፓርቲ የማጥፋት እድል አለው። አሁን ይሄን ነገር መመልከት የምንችለው እንዴት መሰለ? ድሮ ከቤተሰባችን አንድ ህፃን ልጅ ነበረ። መቶ ይመታሃል፣ ይተናኮልሃል። ልክ ልትመታው ስትል እማዬ ብሎ የሚጮሃል። ህወሓት ማለት እሱ በተለይ ፕሪቶሪያን ይዞ በጣም በሚያሳዝን ሁኔታ እኔ እንትን ይላል ብዬ አላስብም። የምርጫ ቦርድ ቅቡልነትን ያገኛል ብዬ አላስብም። ከምርጫ ቦርድ ቅቡልነት አለማግኘትም በላይ አሁን ላልናቸው ግምታዊ ሀሳቦች በተለይም ደግሞ ክልሉ ላይ ያለውን ወጣት ድጋሚ ወደ ጦርነት የመምራት ምናልባት የተወሰኑ ኃይሎች ይኖራሉ። ከዚህ ቀደም ሲል ካነሳነው ከወርቅ ንግድ ጋር ተያይዞ ከገንዘብ ዝውውር ጋር ተያይዞ ኢቭን ከሂመን ትራፊክ ጋር ተያይዞ የአብሮት የሚሰሩ የተወሰኑ አካላት ይኖሩ ይችላሉ። እነርሱ ግን አንድ ብርጌድ ይሞላሉ ማለት አይደለም። ህዝቡም ደግሞ ድጋሚ ወደዛኛው አይነት ነገር ይገባል የሚል ፍላጎትም አይደለም በትክክል መሬት ላይና በህልሙም ጭምር ያስባል ብለን አናስብም። ዛሬ ይለይለታል የህወሓት ጉዳይ። ምርጫ ቦርድ እንግዲህ ደብዳቤውን አዘጋጅቷል ብለን እንጠብቃለን። ማህተም መመታት ብቻ ነው የቀረው፣ እኛ ጋር አልደረሰም እንጂ ክልሉ ላይ የሚከብድ ነገር የሚፈጠር ይመስለኛል። በተለይ ደግሞ ለጊዜ አስተዳደሩ በጣም የሚከብድ አይነት ነገር ይፈጠራል። ምክንያት ህወሓት እየተጣመረ ያለው ከኤርትራ መንግስት ጋር ነው። ይህንን መያዝ ተገቢ ነው ብለን እናምናለን። እንግዲህ አይተን ደግሞ ውጤቱን የምንለው አንዳች ነገር ይኖራል። እግዚአብሔር መልካሙን ያምጣው። ምክንያቱም ከኤርትራ መንግስት ጋር ከተጣመረ ወደዚህ ይዞራል። ጦርነቱ የት ነው የሚሆነው? የትግራይ ክልል ላይ ለስንተኛ ጊዜ? ለሁለተኛ ጊዜ። እንግዲህ እግዚአብሔር ሰላሙን ያምጣ በሚለው እንቋጨው። በረከት በጣም አመሰግናለሁ። አመሰግናለሁ። ውድ ቤተሰቦቻችን ሀሳብ ዴሊያችን ይህን ይመስል ነበረ። አብራችሁን ስለቆያችሁ በጣም ደስ ብሎናል። ከስር የምትገኘውን የሰብስክራይብ ምልክት መጫናችሁን አትርሱ። ነገ በሌላ አዲስ የሀሳብ ዴሊ ጉዳይ እንገናኛለን። ቸር ቆዩን።